እሳት እንደዚህ ያላ ግቢ ልክፋሽ ሰላም አለይኩም ወራህመቱላሂ ወበረካቱ የሀገር ልጆች كيفكم شاكباركم ان شاء الله تكونوا بخير لايك شير سبسكرايب አድርጉ ዛሬ ድርቆላ ግዝ ነው የሀገር ልጆች እንደምታዩት እዚህ ጋር ገመድ አለኝ እዚህ ጋር ደግሞ ይሄ ሶስቱ ገዛው ላሞች ገዝቻለሁ ብያችኋለሁ 1 2 3 ክምር ኢንሻአላህ ጨርሰዋለሁ እንዴት እንደማሰር እንደማግስ ሁሉ ተከታተሉ ያላ ሐብኩም بسم الله الرحمن الرحيم ايه يتدرجال እንደዚህ ነው የምታሰረው ተፈታ መጨነቱ እኔም ብሏል ታሰር በደንብ አናገሪ ይበቃኛል በቃ ይሄንን አይቼ ደግሞ ሌላ ጨምራለሁ ለገመዱን አምጪ ዝዝ አንቺን እኮ ነው ለገመዱን አምጪ አንዱን ታጠብቂና ማለት ነው ከዛ አንዱን ታጠብቂያለሽ አልበቃው በቃ ተረፈሽ ቀርዋል ነኔ ማላቅበት ምን ካንሳር ማጋዘሩት በቅላቂያ መድራ አስቃባጭኛ እኔ ሰርድ ነኝ ማላቅበት የመጀመሪያ ስላልጠበቀ ዙዚ ልታጠብቅ ነው ያላጥብቂ ማማ አላስገባሽ ምንድነው ይሄን ያህል ፍጠኒ አያት ያለች ጀማዓት الخير አሁን አያት ላሳያችሁ አያት ላሳያችሁ አረ በኋላ ደግሞ እንዴው ምን ወስስ አስገባሽ ብትለኝስ ካላስ አለቀ ልገልብጠው بسم الله الرحمن الرحيم የኔሳ አንቺ ይከበዳል بسم الله اللهم استودعتك لنفسي የእውነት እንደ ሰው ያህያ ሸክም እውነት እንደ አህያ ነው ያሰርኩት የሀገር ልጆች የእውነት በጣም ትልቅ ነው ብቻ ኢንሻአላህ እችለዋለሁ እና እቺ ደግሞ ታሰር ነው ፍጠን ያዞዝ እሺ ምን ልበል እርሶ ደግሞ ያላ ግን እኮ የሀገር ልጆች ከዚህ ተሸክመን የምንወስደው በጣም ሩቅ ቦታ ነው ወላሂ ምን አለበት በዋሽ ግን ሩቅ ነው ስንት ደቂቃ ያሰዳልኛ ቤት ድረስ 3 ደቂቃ ወላሂ 3 ደቂቃ ምን መኮንን ቤት ድረስ ነው እና መኮንን ሾቱ ቤት 3 ደቂቃ ያደርሰናል ከዛ ደግሞ 3 ደቂቃ መስጂዱ ድረስ ያስኬደናል ከዛ ደግሞ 3 ደቂቃ እነ ሙሄ ቤት ድረስ ያስኬደናል እነ መሐመድ ሐሰን ከነ መሐመድ ሐሰን ቤት ደግሞ እነ ሰይድ ሐሰን ቤት ድረስ 2 ደቂቃ ደምሪ ይሄን ሁላ ተሸክመን ምን ያለ ሰሪ አሁን ገመድሽን ዘርተሽ
يلا يلا ያምራል ሰፈሩ ግን ስራችሁ ቢሆን ያስጠላ። አራጎ ይሄ መጣሁኝ እንደ ጋሪ ተሸክሜ ወገቤ ሳይሆን የአገሬ ልጆች አንዴ ያመጣሁኝ አንዴ አምጥተሽ መድኃኒት ነው ወይ አሉኝ። ልሄድ ነው ደግሜ ያው ገመዴን ይዣለሁ። ያላ ናይ ፀሐዩ ግን እንዴት ነው የማያስቀርጸው? ነው ሰልማን ሱመያ ምን እያደረጋችሁ ነው? ምን እንደምታጭደው ሰሉ ሳር ታጭዳለህ እንዴ? እኔ ደግሞ እያጋስኩ ነው። ዝም በይ እባክሽ። አንቺ ነው እንዴት ናችሁ? ናፍቃችሁኛል ግን እዛ አገኘኋችሁ። ሰልማን በማን ነው ማጭድ የምታጭደው? እጅ እንዳቆርጥ ማን ነው የሰጠህ? ያላ መልስ ደብቆ ነው ወላ ጸጉርህም አላይቶ ማን ነው የላጨህ? ሰልማን ጸጉርህም ማን ነው የላጨህ? ማን ነው የላጨው? ያንቺ እንትና ሱመይ በምን ላጨው? በማጭዱ ከየት አግኝቶ ማስ ነገ ትምህርት እንደልከር ነው እንዴ? ወላሂ እናት አልኩ ገብቶበታል እኮ ያው የለክ ሱመያ ለማን ነው ስሟ? እቺ ኢልሃም አትቆጪውም ነበር? እቺ ቆረጣናተ ማጭዱ መልስ ቤት ተነስ መልስና እንዳላገኝህ ይዘህ እሺ። ዋ የኛ ሰፈር ልጆች እኮ ሲፈሩ ይወይሊ ያላ ለሁለተኛ ዙር ድርቆ አግዞች በጣም ሩቅ ነው ወላሂ። ግን ዘውር አቅርብ ነው አልሽ እንጂ ቅድም ማለት ይሄን ቤት አልፈም ማለት ነው ወላሂ። የሚታየው ቤት ከዛ በመካከል ላይ ያመጣን በጣም ሩቅ ነው። 5 ደቂቃ ኧረ ተይ 5 ደቂቃ አይበቃውም። የሀገሬ ልጆች የክፍል 2 ስራ ደግሞ ይሄን ይመስላል። ልገባ ነው ያው ሰው ቀርጹ ስላቸው ማለት ነው አሉ እብድ መስልኳቸው ሳውራ ምናምን ብቻሽን የምታወሩ ለምንድን ነው ይሉኛል። ይብላኝ ለእናንተ እኔስ ቀረጽኩኝ የአገሬ ሰዎች እንኳንም ይሆንኩ መቀነትሽን ታጠቂያ። እኔ መቀነት የራሱ አይፈታም የሴቶች ልክ እኮ ነው። እኔ ሸቃሊትና ስምሽን ቀየረ ያላችሁ አሁን ከመዳም ሸቀላ ይሄና ሸቀላ ሁሉም ሸቃላ ነው። እኔ ብቻ አይደለም እዛ ላይ የሚሸቅሉ አሉ። ቆይ አሳያችሁ። ሸቃላ ነው ያልኩት። ሽቀላ ማለት እና ሸቃላ ይለያያል። ያ ሁሉም ግን የሥራ ዘርፍ ነው። ያላ አያቴ ላሳያችሁ። አያቴ እዛ ሄደች። በዛ በአዲሱ ቆርቆሮ ቤት ወረድ ብላ ሄደች። አሁን አይቻታለሁ። ብቅ ብላ ነበር አይታን ማለት ነው። ነገ ደግሞ እዚህ ላይ ከዚህ ከሁለቱ ክምር በላይ ያለው ባቄላ ሰብራለሁ። ላህ الرحمن الرحيم ነገ በቃ ነይ ለያዝሽ መነሳሳት ትወድሽ ዞዞ መነሳት እንደዚህ ያላ ግቢ ልክፋሽ፣ ግቢ ልክፋሽ። በግሬ ነው የምገፋሽ አንቺን አይገርም? እሺ ጠይር ልክፋ። ዋው ተከምረሻል። ጎበዝን ዞዚ ብራቮ። የአገሬ ልጆች ድል አደረኩ፣ ጨረስኩ። 2 ክምር ትናንሽ ይቀራል ያሳየዋችሁ። መሸ ደከመኝ አልቻልኩም። ድርቆ ቦለለብኝ። አማይቻል የለም። የአገሬ ልጆች ዙዙ ይችን አንጥታ ማለት ነው የኔን ትንሽ ነው የያዘችው ብላ ለእናቴ ታቀራቀራለች ነገር። እናቴ ማነው ብዙ ያመጣው እኔ ወይስ ዙዙ? ሳር ብዙ ያመጣው እኔ ነኝ ወይስ እሷ? እኮ እኔ
ደግሞ አባቴ ሳይመጣ የኔን ሳር እንዳፈች ሳላሳየው ንጭ አንድ ሰው እንዳይፈታ የኔን የታስ የት እኔ ልጎጂ ነው ታዲያ ታዩ ኮተታ ዱሮስ ተኋላ የመጣ የናወጣ ነገሩ አዲ አባቴ ሳይመጣ እንዲያፈች የኔን ሳላሳየው ድክስ ፍዬ በጓል በላ ነው ደግሞ ጂቢ እኔ አንጥቼ ለድርቅ ነው እንጂ ለአሁን ነው እንዴ? እዛ ሄዱና ሳራችሁን ጋጡ። ምን ይመስላሉ በእናታችሁ? ደሜና ፈሉ ይቺን አምጥታም ከኔ ጋር ትወዳደራለች። እውነት ለመናገር የኔ ሳር በጣም ብዙ ነው፣ እንደሱ አይደለም። በጣም አብዝቼ ነው ያስኩ። ነገረኛ ናት ልጅቱ። ግን ሰብስክራይብ እያደረጋችሁ ቤተሰቦቼ ያለ ሰብስክራይብ አድርጉ፣ ላይክ አድርጉ፣ 50 ሺህ አስገቡኝ። ወዳችኋለሁ።